ስንጸልይ መጀመሪያ ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን። በር ሲንኳኳ እንሰማለን። ህፃናት ሲጮሁ፣ ውሻ ከሰፈሩ ሲል እንሰማለን። ሐሳባችንን በጣም መሰብሰብ ይከብደናል። የጸለይክ ያለ ቀና ብለህ ስታይ የዘመድህን ፎቶ አይተህ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የሥጋ ሬልም ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃይ። አንዳንዱ ሰው እንቅልፍ ሁሉ ይዟል። እንደምንም እየታገልክ እየዘመርክ መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ይጀምራል። ሰውነትህ ሞቅ ጋል ይላል። እግዚአብሔር ውለታ ምህረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው ገና። የሚገርም ውሻው እየጮኸ ነው፣ ጩኸቱ ግን ቀንሷል። ሐሳብህ በአንተ ቁጥጥር ስር ነው። ሁለተኛው ሬልም ላይ እግዚአብሔርን ውለታ የእግዚአብሔርን ምህረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊት አፈሳ እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስክና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ያንተ ወሬ ላንተ ራስ አይጥምም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረብህ አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ንፋስ ነው የምትሆነው። ቅልል ትላለህ። እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም። ረጅም ሰዓት መቆየት ይችላል። ውጣ አይልህ። መዝሙሩም ይጣፍጣል፣ ልሳኑም ይጣፍጣል፣ ማልቀሱም ይጣፍጣል። ኧረ ሽታ ይመጣብሃል፣ ደስ የሚል መዓዛ። አፍንጫ ራሱ የሆነ በቃ ሚንት ነገር ነው የሚለው። በዚህ ሰዓት ላይ where is the devil now ነው የምትለው። ሲያስጨንቁኝ የነበሩ ጠላቶች where are they? you feel it, you know it። እግዚአብሔርን ታውቃለህ። እዚህ ሬል ላይ ማንም እንዲነግርህ አትፈልግም። you know ታውቃለህ። እዚህ ቦታ ላይ ጥያቄ መመለስ አለመመለሱ ታውቃለህ። እግዚአብሔር የስም ኖም ካለ ታውቃለህ። አብዛኛው ሰው ግን ሶስተኛው ውስጥ መግባት አይችልም። እዛ ነው መኖር የምፈልገው ነው። ኑሮዬ ራሱ 24 ሰዓት እዛ ቢሆን እኔ ሌላ ጥያቄ የለም። አሁን ብዙ ጥያቄ ያላችሁ ይመስላችኋል። ኃይለኛ ደመና ቢመጣ እግዚአብሔር ምስክሬ ነው፣ ሌላ ጥያቄ ነው የሚኖራችሁ። ይሄን ብቻ ኬፕ አድርግልኝ፣ ሌላውን ጥያቄ ትቼዋለሁ ነው። ጸሎት እግዚአብሔር ክብር ውስጥ ለመግባት ይሁን ዴስቲኒያችሁ።